ወንድም ቀረበ ዛሬ አብርሽ ዛሬ አብርሽ ደስ ብሎኛል። ዛሬ አለመምጣታቸው ነገም ባልመጡ ኧረ ይራቅ እስቲ። ስንት አሁን የሳውዲያ ልጅ በመግባቷ ዛሬ እንዴት ደስ እንደሚል እንዴት ደስ እንዳለኝ በጣም ነው ደስ ያለኝ። ምኗ አሁን ማለት ነው ምን መሰላችሁ የሳውዲዋ ሙስሊሟ ልጅ ትገደናለች የተባለችው ልጅ እኮ ዛሬ ገባች። ሌላ ነው አይደለም ቆየ ዛሬ እኮ አይደለም እሑድ ዕለት ነው። አረ እንትና የተቀበናት ዛሬ ነው። ኤርፖርት ላይ ወደ ቤተሰብ ያየችው ዛሬ ነው። እንደ ቤተሰብ ያየችው ዛሬ ነው። ለምን እንደምትገደል እኔ እኮ አላውቀውም ያንን ታሪክ። 15 ምናምን ዓመት አረብ ሀገር ላይ ቁጭ ብላ እስር ቤት አትዬ እንዴት ነሽ? ደህና ነን አልሐምዱሊላህ። እንዴት ነው አነን? እንዴት ምን ሆነ ጠፋች? የነችም ትናንትም ዛሬም ወይ ስሟ ጠፋኝ። ፈቲ ትናንት ገብተናል እኮ አንቺ አልመጣሽም እንጂ እኮ ገብተናል። አይሆናል እንግዲህ ዛሁንም ቀንም የነችም እንደ ድሮ ቀንም ተባለ። 5 ሰዓት ምናምን ነው የገባች ትናንት ራሱ አርፍዳ እኮ ለዚህ ነው አልከለኛ እኔ 5 ሰዓት የማጓራበት ሰዓት እንጂ ቲክቶክ ላይ የምቀመጥበት ሰዓት አይደል። ዛሬ ለምን እንዳልገባች አያችሁት? ማናት ምን ተከታች አላየንም። ይቆሰታቸው አለ ምንድነው የሚል ቴሌግራም ላይ ነው። ቴሌግራሙ አላችሁ እንዴ የሄርሜላ? ኧረ እኔ ከዚህ ድጋ ነው የማየው የለኝም እኔ በአላህ እኔ ግርም ብሎኛል። አሁን ስትነግሩኝ ማለት ነው ለበቀል ነው ብላ ማንም ላይ አንድ አመት በሙሉ አለች እኮ አንድ አመት በሙሉ ሴት እያንጋጋ አለች እኮ ሴት እያንጋጋ አያታለሁ ጌታ ወይ ቪዲዮ ከኤፍሬም ጋር ኤፍሬም እኮ ዞረባት ሩታ እንዴት ወንድሜ እንደዚህ ሆኖ እኛ እየፈነግን አንቺ ኬክ ትቆርሻለሽ ብሎ ወዲያውኑ ጀምረው ወዲያው አስጠፉት ቪዲዮ። እሱ እኮ ትላንት ነው መሰለኝ ቲክቶክ ላይ ነው የሰማሁት። ወዲያው አይደለ ለምን እኔ ያየው ነበር የጠፋው አናነቀም ራሱ ወዲያው እንዴት አላውቅም። ለምን የሱ ዩቲዩብ የለኝም አንስቼበት ስለሆነ የለኝም። እኔ እዚህ ቲክቶክ ላይ ነው የሰማሁት ወሬው ራሱ እኮ ለበቀል ነው ምናምን አለች አሉ። ኧረ ደንታው ነው እባክሽ። ለበቀልም ሆነ ለእውነትም ሆነ እኮ እዚህ ጋር እኮ ወንድሙ ማፍዘዝ እኮ አይጠበቅበትም ነበር። ይሄ ነገር እኮ በፍላጎት ነው እንጂ ሰውን በሸይጣን ስራ እኮ አስቀምደሽው አይደለም እኮ ከዛ ሰው የምታደርጊ ጅል መሆኑ ነው እንጂ እኮ እንደስጋው ጅል ነው። ኤፍሬም ማለት ጅል ነው። እኔማ የጎማ ስር ይዘዝ አብረሽ ማለት እኮ የቤተሰቡ የአብርሃም ሳቅ እንዴት እንደነጠቀው ህይወቱ ፈጣሪ እንጠቀው ነው የሚለው። ወላሂ እኔ በጣም ያስጠላል። አብረሽ ማለት ነው የቤተሰቡ ጠቅላላ ኃላፊነት ያለበት እንኳን የቤተሰቡ ተይኝ ለባዳ ራሱ እየረዳ እየለፋ ኤፍሬምን ራሱ ለዚህ ደረጃ ያበቃው ዛሬ እኮ ቀዝቅዟል እኮ አብርሃም ስላልመጣ እኮ እስቲ ዩቲዩበሮች ራሱ ማንም ይሰራ የለም ዛሬ። ለስንት ሰው አሁን ማለት ነው ኤፍሬምን ራሱ ለዚህ ያበቃው አብረሽ ነው። ግን ለሩታ ብሎ በዚህ ልክ እውነተኛን ፍቅር በጥሶ በበቀል እንደዚህ አደንዝዘው አፈንዝዘው ስራ እንዲተው ከቤት ቁጭ እንዲል እንደ እስረኛ ወይም ደግሞ እንደ አልጋ ቁራኛ እንደዚህ እንዲያርገው ምን አይነት ልብ ቢኖረው ነው? ወላሂ እንዳላችሁ ብዙዬ ማለት ነው ካፕል ወርስ ከሆነ ነው እንጂ በህይወት እያለኩ ትላንት ራሱ ጃኬት ለብሶ ነው የመጣ። አፈር ይልበስና አፈር ይልበስ ትናንትና ሩታንም አነመምረጡ ኤርሜናንም አነመምረጡ የእናት ቤት ጎጆ መምረጡ ሄርሜላ እኮ አፋጡት አልመረጠም እንጂ እኮ በአይኑ እኮ ሄርሜላ ላይ ነው የሚሽከረከረው። ካየሽ ሄደ ምን ሆነሽ ነው? አቀባበሩ ራሱ ሲያምር ሲቀበናት በእጁ መቼ ሚስቱ እንዲተቀበለ ለኛ እንደተቀበለ እኔ ለምን ሰው አባን ሚስት የምትሉ አብዳችሁ ነው? 80 ከተቀዳለች እኮ ተቀደስ 6 ወር አለፋት እኮ የምን ጀመር ማለት ነው። አንድ ነገር ልንገራችሁ እውነተኛ ፍቅር ደግሞ አንቺ ሚስት ያለሽ እንዴ ሩታ ኤክስናት የልጅ እናት ነው። 4 ነጥብ የምን ሚስት ነው? ዛሬ ያልተለቀቀው ለምንድን ነው ግን? ዛሬና ነገ አይለቁም። የኑ ቡታጅራ ሄዳኑ ይደክማቸዋል። የትም ተሾግረን አመጣችሁ ዲቃላ ነው እንጂ
እውነትም በአብርሃም ብትወልድ ኖሮ እኮ እንደዛ አፍዝዛ ባታስ